ተብለ ከገነት ተነስተልኝ ቻናል ተከታታዮች ጎፈር ሚዲያ ነው። በተለያዩ ማህበራዊ ሚዲያ ላይ የሚነሱ ሐሳቦችን ወደዚህ ያመጣን የምንተችበት የምንሞግትበት ሚዲያ ነው። የመለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ዛሬው ቪዲዮ ስንሄድ እዚህ ጋር የምትመለከቷት እህታችን አዲስ ሐሳብ ይዛ መጣለች። የራሱ ሐሳብ ይሁን የማን ይሁን እንግዲህ አይታወቅም። አዳምና ሔዋን ከገነት የተባረሩት ቅጠል ስለበሉ አይደለም ነው እያለች ያለችው። ቅጠል ስለበሉ አይደለም። ሔዋን ከሰይጣን ጋር ስትነጋገር ስለ ቅጠል መብላት ብቻ ሳይሆን ከዛ ያለፈ ነገር ሰርታለች ነው እያለች ያለችው። የተደበቀ ኃጢአት ሰርታለች፣ አልጋ እስከ መጋፈፍ የሚደርስ ነው የሚል ሐሳብ ይዛን የመጣችው። ለማንኛውም ሴትዮዋ የምትለውን ነገር አይተን እንመለስ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ቻናሌ ላይክ እና ሰብስክራይብ በማድረግ ጀምሮ ወደ ቪዲዮ። አትባረርም የሚል ሐሳብ ያለሽ ምን ማለት ነው? ፍራፍሬ በልተህ ለምሳሌ አዳም አትብላ ከተባለው ነገር በልቶ ወደ ሰው ልጆች ሞት እንደገባ የሚለውን ሐሳብ በመቃወም ማለት ነው። እንግዲህ ቅድም መጀመሪያ ካነሳልኝ ነገር ላይ ልነሳ። ትንሽ ወጣ ያሉ ነገሮችን ታስቢያለሽ አይደል ያልከኝ? እሱ የሐሳብ ነፃነቴ ነው። ሳስበው እግዚአብሔር እንደዚህ አይነት ግዙፍ የሆነ ማለት በጣም ጄኔሬሽናል የሆነ ነገር ፍራፍሬ ወይ ድንች በልታል ብሎ አይወስንብህ። እስማይቶ እሺ፣ ሔዋን ወስዳ በልታ ለአዳም ሰጣው፣ ከገነት እግዚአብሔር አባረራቸው ነው አይደለ? እሱ አስተሳሰብ የሙሴ ነው የሚመስለኝ እኔ ለመሰለ የሙሴ አገላለጽ ነው፣ መረዳቱ ነው፣ የሙሴ ሁኔታ ነው። ሙሴ እግዚአብሔር ሲያገኘው ራሱ ያገኘው ቁጥቋጦ ውስጥ የሚነድ ቁጥቋጦ ውስጥ እግዚአብሔርን ሙሴ ግለጽ የዛፍ አምላክ ሊል ይችላል። ሜቢ አላለም እንጂ እግዚአብሔር ዛፍ ነው ሊል ይችላል። ይህ በዚህ ዛፍ ውስጥ መጥቶልኛል ሊል ይችላል። አልደረስንበትም። አክቹአሊ የሙሴ መረዳት ጥልቅ ነው። ሙሴ ሲኒየር ፕሮፌት፣ በጣም የማከብረው የምወደው፣ ትህትናው ደስ የሚለኝ በጣም የምወደው ሰው ነው አክቹአሊ መጽሐፍ ቅዱስ ውስጥና ሙሴ እግዚአብሔርን ያወቀበት ወይ ምንድነው? ዛፍ ነው፣ ቁጥቋጦ ነው። ስለዚህ ዛ ኤደን ገነት ውስጥ የተከሰተውን ነገር የገለጸልን ወይ ነው ብዬ ነው ማምነው። ከዛ ባለፈ ግን ሔዋን ምናልባት ዲሲቭድ ሆናለች በዲመን ብዬ አስባለሁ። ሌላ ዲመኒክ የሆነ ኃጢአት ወደኛ ዘር ውስጥ እንዲገባ በር ሆናለች ብዬ ነው ማስበው። በዚህ ጉዳይ ላይ ደግሞ አዳምም ተሳትፎበታል ብዬ አስባለሁ። ለምሳሌ ከነ ምንድነው ዘላለማዊ እንዳይሆን በኪሩ በሚንበለበል ኩሩቤል ተዘጋበት ነው አይደል? ወደዛ እንዳያልፍ ከህይወት ዛፍም እንዳይበላ ከነ ማንነቱ ዘላለማዊ እንዳይሆን ካስታወ የተደረገ ማለት ነው። አባረረው ነው የሚለው መጽሐፍ ቅዱስ አይደለ? ተባረረ ነው የሚለው። ስንባረር ወዴት መጣን ብለን እንጠይቃለን አይደለ? ኖርማሊ ካስታወ ስትደረግ ከሆነ ኤግዚስተንስ ከሆነ ፕሬዘንስ ውስጥ እንደ ኤሊያን ወደ ሆነ ፕሬዘንስ ውስጥ ነው ድሮፕ የተደረገው። እዛ ፕሬዘንስ ውስጥ ማን አለ ብለ ከጠየቀኝ ፉሊ ዲቫን ገቨርን የሚያደርግበት ዓለም ውስጥ ነው የተወረወር ነው። ገብቶናል። ከጥያቄ ብዙ እንዳርቅ ይሄን ሐሳብ ልጠቅልለው ስለጀመርኩት ማለት ነው። እዛ ዓለም ውስጥ ስትገኝ ዲመን ፖቴንሻሊ ገቨርን የሚያደርግበት ዓለም ውስጥ ስትገኝ ምን ተብላል? ተስፋ ተሰጥቷል። እኔ ካንተ ጋር ነኝ፣ ዓለምን ታሸንፋለህ፣ አይዞ አትፍራ። ዞሮ እዛ በነበርክበት ኤግዚስተንስ ውስጥ የተሰጠህን ፕሪቪሌጅ ረግጠህ ብትወጣም አይ አም ዊዝ ዩ። ስለዚህ እግዚአብሔር ካንተ ጋር መሆኑ አይደለም፣ እግዚአብሔር ካንተ ጋር መሆኑን አምነ ለዛ ኤግዚስተንስ ወይንም ለተባረርክበት ኤግዚስተንስ የሚመጥን ልብስ ለብሰ ወደዚህ ትመለሳለህ። ያንን የምታደርገው ደግሞ ኦንሊ ባይ ፌዝ ነው። እመን የተባልከው የሰው ልጅ በጣም ከባዱ መከራው እመን መባሉ ነው። በቃ እመን። ምንም ሎጂክ አልሰጥም፣ እመን። ምንም ሪፈረንስ አልሰጥም፣ እመን። እግዚአብሔር እንዳለ እመን። ገብቶሃል አይደል? እግዚአብሔር ከመጣብህ የኃጢአት መከራ፣ ከመጣብህ የኃጢአት ጭንቀት፣ ከመጣብህ የኃጢአት ኮንሲኩዌንስ ሊያስመልጥ እንደሚችል እመንና ከዛ ወደ ተባረርክበት ማንነት ተመለስ አይደለ? ይሄንን ሲደረግልን ደግሞ ክራይስት መጣ፣ ሪስቶር አደረገን። ሪስቶር የምናደርግበት መንገድ ነው ክራይስት። ዞሮ ወደ ኋላ የምንመለስበት እግዚአብሔር ወደ አስቀመጠን መጀመሪያ ወደ አስቀመጠን ፕሪቪሌጅ የምንመለስበት መንገድ ተደርጎ መካከለኛ ሆኖ ክራይስት ወደኛ መጥቷል ማለት ነው። ኦኬ። ስለዚህ በዚህ ሂደት ላይ እኔ እንደው ዛፍ በልተን ፍራፍሬ በልተን የሚለው ነገር የተወሰነ ይርቅብኛል። ስለዚህ ምን ብዬ አምናለሁ መሰለ፣ ምናልባት
የሰው ዝርያ ወይንም ሔዋን ከዲመን ጋር ከሳጥናኤል ጋር የነበራት ኮሚኒኬሽን መብል ብቻ አይመስለኝም። ሌሎችም ያምናሉ። አክቹአሊ ይሄ ብቻ አይደለም፣ ይሄን ሐሳብ ላይሆን ይችላል የሚሉ አሉ። የሚሉ ስላሉ ማለት ነው። ሜቢ ዜር ኢዝ ኮሃቢቴሽን ብዬ አስባለሁ። ምክንያቱም የሰው ዘር ከመላእክት ጋርም ኢንተራክሽን እንደዛ እንደነበረ መጽሐፍ ቅዱስም ስለሚጠቅስልን ማለት ነው። ስለዚህ ያንን አላግባብ የገባ ማንነት አላግባብ የገባን ሰው ውስጥ የገባን ነገር ገብቷል አይደል? ከዋና ከመንፈስ መወለድን 100% አምነ ያንን በእግዚአብሔር ኪንግደም መልክ የመጣውን የእግዚአብሔርን ኪንግደም ካራክተር ካልቸሩን ተላብሰ ሬዲ ሆነ እንድትመለስ የተቀጠርክበት እኮ። ስለዚህ አንቺ እያሰብሽ ያለሽው አዳምና ሔዋን አትብሉ ከተባሉት ፍሬ በመብላታቸው ሳይሆን ሔዋን ከእባቡ ጋር ተኝታለች ብለሽ የምታስበው ማለት ነው? ይኖራል ብዬ ጠረጥራለሁ እኮ። በምን ምክንያት ጠረጠርሽ? ለምሳሌ ቃኤል ቶታሊ ሁኔታውን ስታየው እንዴ ቃኤል ያዳም ልጅ ነው አይደል እንዴ? በእግዚአብሔር ኤግዚስተንስ ውስጥ እንግዲህ ከነበረ ሰው የተወለደ ሰው ነው። ይሄ ዲሞኒካል አሰራሮችን ከየት ያመጣል? እነዚህ ሰው መግደል፣ ሰው ማጥፋት የሚባሉ ነገሮችን ከየት ይመጣል? ነገር ግን ምን እጠረጥራለሁ መሰለህ? ይሄ ሰው የዲመን ዝርያ እንዳለበት እጠረጥራለሁ። ቃኤል ማለት ነው እኮ። ስለዚህ ቃኤል ከእባቡ የተወለደ ነው የምታስበው? እሺ ማይ ቶት መብት ነው አይደል? እንደዛ ማሰብ ግን እኔም አንተም ሄደን እንጠይቃለን። ካጠፋው ሔዋንን ይቅርታ ጠይቃታለሁ። ይቅርታ ምናልባት ስምሽን አጥፍቼው ከሆነ እኮ። ስለዚህ አይ በግልጽ እንደዚህ ነካክተነው ከምናልፍ ያንቺንም ተውት ሰዎች እንዲረዱትና የአንቺ አንሰፕሽን ከሆነ ከእባቡ ጋር ተኝታ፣ ስለዚህ አዳም ሔዋን ሲያገኛት ልጃገረድ አልነበረችም ብለሽ ነው የምታስበው? ይሆናል እንደዛ አይነት ነገር ሊኖረው ይችላል። ምክንያቱም ቃየል የተወለደው ከዲመን ነው የሚል እኔ ብቻ እኮ አይደለም ይሄንን ማስበው ሶፊ። ይሄ አስተሳሰብ እኮ ሰፊ ነው። ኢቨን እሱ ብቻ አይደለም መጽሐፍ ቅዱስ ላይ የምታገኛቸው በኩር ልጆች በአጠቃላይ ከዲመን እንደተወለዱ የሚያስቡ አሉ። እኔ እና ሐሳብ ጋራለው ነው ባይ ማይሰልፍ ኦኬ። ምክንያቱም እንዳልኩ ነው አዘርት መጋራት ብቻ ሳይሆን የሚሰቡ ሰዎች ምን እያለች ነው እንዳይሉ በልተ በዳሪ የሚወጣ ነገር ከዘላለም መንግስት ያርቃል የሚል እምነት የለኝም። ይሄ ነገር ምናልባት ኦፌንድድ የሚያደርጋቸው ሰዎች ካሉ አም ሶሪ ይቅርታ ጠይቃለሁ። ኦፌንድድ የሚሆኑ ሰዎች ካሉ በዚህ አስተሳሰብ ይሄ ተውት። ግን ኖርማል ነው፣ እንደዚህ ማሰብ እንችላለን። ችግር ካለው ደግሞ አዘኝ እንደው ዘዴ እንገናኝለን እዛው እኮ። ግን ታዲያ አሁን ቃየል የእባቡ ልጅ ነው ስትይ ወይም ደግሞ እንግዲህ ሔዋን ከእባቡ ጋር ተኝታለች ብላሽ ነው የምታምኘው። በምንድነው ሰውና እንስሳ እንዴት አድርገው ነው አብረው ሊተኙ የሚችሉት? እንግዲህ መላእክትና ሰው እንደ ተቀላቀሉ ይናገራል መጽሐፍ ቅዱስ። እሺ በዛ ወይ ሊሆን ይችላል ብዬ ጠረጥራለሁ። ስቲል ምንድነው መነሻሽ ያንን ለመጠርጠር? ለመጠርጠር የእግዚአብሔርን ግዙፍነት፣ እግዚአብሔር ትልቅ መሆኑ፣ እግዚአብሔር ነገሮችን የሚያይበትን ወይ አልመጥንልሽ አለኝ ሙሴ የገለጸለበት ወይ ማለት ነው። ሙሴ ሲገልጸው በለስ በላች ከዛ ተባረረች ይላል። how on earth እግዚአብሔር እዛ እንዳለ ፈጠረ አይደል እንዴ? ከፈጠረ በኋላ እንዳትበሉ ብሎ የሆነ ዛፍ ለይቶ፣ ዛፍ ምን ያደርጋል? ዛፍ ምን ሊያደርግ ይችላል? እስኪ አንተ ልጠይቅ። እኛ አልበላን? በለስ ይሁን ቁልቋል ይሁን ድንቹን አናቅም፣ እየበላን አይደል? እሱ ነገር ጄኔቲካሊ እኛ ማንነት ውስጥ የፈጠረው ችግር አለ። ጉድ ሳይሰማ መስከረም አይጠባም ይላል ያገሬ ሰው። ጉዱን ሰምተናል። እንግዲህ የሚቀረው መስከረም ነው። ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ወደ ቀጣይ ቪዲዮ ስንሄድ እዚህ ጋር የምትመለከቱት ወንድማችን ወንድ ልጅ ላይ ቃቃ የምትጫወቱ ሴቶች ተጠንቀቁ የሚል ምክር ሀሳብ ነው ይዞ የመጣው። ወንዶችም ብትሆኑ ከእንደዚህ አይነት ሴቶች ራሳችሁን አርቁ የሚል ሀሳብ ይዞ መጣል። ይህ ሀሳብ እኔን አይወክልም የምትሉ ሴቶችም ካላችሁ ኮሜንት ላይ ያስቀምጡ። እስኪ ቪዲዮውን አይተንም ቃቃ የሚጫወቱ አሉ ሴት ወንድ ላይ ቃቃ በቃ እሱ ደግሞ ወይ ሰው ይፈልጋታል የሚል እስር ቤት ወይ ማቹሪቲ ሊሆን ይችላል። አይ ዶንት ኖ እሷን ሲከተል በቃ እያወቀች ሴት እንደምታረቅ እያወቀ ከማጋነሽ አሁን እያለ እየለመነ የምሬን ተቅርብ ምንም የሚጎልብህ ነገር የለም። እሷንም ቺታርክ ሌተር ጎ በቃ ይመቻት ውጣ። መብት የለህም ምንም የማድረግ ባይዘው አንዳንድ ወንድ ኢንታይትልድ የሆነ ይመስለዋል። ቺት ስለምታረቅ ካልገባውላ ካልገደልኳት ምናምን ፋራቱን ትሂድ። ለምን ብለህ ነው የምታመሰካከለው ለማትፈልግ ሴት? እሷ ለመረጠች ህይወት አንተ ምን አገባ? ይመለከታል። በቃ ያንተ ፓወር ምንድነው? መልካም መንገድ በቃ ጥሩ ግጠምሽ ብለህ ያንን ፋይል መዝጋት ነው እንዴ? ስንት ታይምህን፣ ኤነርጂህን፣ አቴንሽንን ስንት ትልቅ ቦታ መድረስ የምትችለውን
ህይወት ለማይሆነ ሴት፣ ከቁም ነገር ለማትቆጥር ሴት፣ ቫልዩ ለሌላ ሴት ለምን ብለህ ታቃጥላለህ ህይወት? ይሄ በጣም ብዙ ወጣት መከራውን የሚያው እዚህ ህይወት ውስጥ ስለሆነ ነው የምነግርህ። እንደማትፈልገው እያወቀ ሌላው እንዳለ እያለችው ሌላ ቺት የምታረግበት ቦታ እንዳለ እያወቀ ትወደኛለች እኮ ግን እኔ ነው ይልልሃል። አንደርስታንድ ፊሊንጉን ኢሞሽንን አንደርስታንድ የመሸነፍ ስሜት ሰብሮ ሆኖ እረዳሃለሁ፣ ተጨንቀ ነው እረዳሃለሁ፣ በቃ አለ አይደል ውስጥ ተሰብሮ ግን ምንም ጥቅም የለውም። እመነኝ መቼም አታከብርም። እንደዚህ በማድረግ የሚመስልህ አንተ የፍቅር ሰው ስለሆንክ ምናምን ይቻልካታል። የመጨረሻ ዲስሪስፔክት የምታረገው ሰው ቢኖር አንተ ነህ። ምክንያቱም ሴቶችም እኮ ጀጅ ያደርገዋል። እንዲህ ያረኩት የማይሄድ ይሄ ምን አይነት ሰነፍ ነው ብላ ነው የምታስበው። ተገመግምሃለች፣ ስለ ክብርህ ስለ ውሳኔ አቅምህ ታያለች። ተረተኛል። ስለዚህ እባካችሁ በቃ እንደዚህ አይነት ሲቹዌሽን ውስጥ አታስፈልገን። በቃ ሎያል ካልሆነች የመቀየር ፍላጎት ከሌላት እንግዲህ ሰው ይቀየራል ብዬ ነው ማምነው እኔ። ተቀይራ ካላሳየች ታምና ካላሳየች እኔ ችግር የለብኝም ከያነው እንድ ካልፈለግሽው መተው ይቻላል። አብሮ ሆኖ ግን ወዳለው እያሉ ቺት የሚያደርጉ ሴቶች አሉ። ዛሬ ሴት ላይ ነው የምወርደው ባይዘው አብሮ ሆኖ እኔ በቃ ወዳለው ግን በቃ አላቅም ምናምን እንትን ይለኛል፣ ይጨንቀኛል፣ ልረዳው ፈልጌ ነው ላግዘው ፈልጌ ነው ትላለች ያኛው ሰውዬ። ምንድነው የምታገዡ? ክፋት ተናግሩኝና እኔ አንተን ነው የምወቅሰው እሷን አይደለም። አንተ ነው መወሰን ያቃተ። አሁንም ደጋግሜ እናገራለሁ፣ እንጨት እየሰደድኩ አይደል፣ ስለማይጠቅምህ ነው የምነግርህ። አንደኛ አታከብርም፣ ሁለተኛ ወንድነት ኤቭሪዴይ እየተመታ ነው የሚሄደው። ሰልፍ ኮንፊደንስን ታጣለህ። ስራ ላይ ዊክዮም ትሄዳለህ። ለምን ይመታ ላይ መሸነፍ ስሜት ነው። ዞሮ ዞሮ የሚበልጥ ወንድ እንደነጠቀ አሲዩም ታረጋለህ አይደለም። የኔ የምትለው ሰው በቁም ነገር እንኳን ሙሉ ለሙሉ አቴንሽን እንደማይሰጥህ ስሜቱ በራሱ በሄድክበት ሁሉ ሽባ እንድትሆን ነው የሚያደርግ። ከዛ ሁሉ የብሬክአፕ ህመም ይቀላል። አብሮ ከመሰቃየት መድኃኒትን ጀምረህ በሽታውን ማቆም ይሻላል፣ በሽታው እስከ መኖር። ስለዚህ የመጀመሪያው በቃ ሎያል ያልሆነች ሴት፣ ታማኝ ያልሆነች ሴት፣ በቃ ምንም ለፍቅር ግንኙነቶች ቫልዩ የሌላትን ሴት የምሬን ትቅርብ። ከተቀየረች ጥሩ፣ ማትቀየር ከሆነ ግን የምትደጋግመው ከሆነ ግን ምንም የለም። በቃ ደጋግሜ እናገራለሁ፣ ሪሌሽንሺፕ ሄዶ ትዳር ነው የሚሆነው። ለትዳርም ቢሆን አትሆነም። ምክንያቱም መለኪያው በጮኝነት ጊዜ ቢሆን ተማምነው ኖሮ ቁም ነገር በሄድ ነው። እዚህ ምዘል ከሆነ ልክ አይደለም። በቃ አይደለም ዋጣ። ሁለት ጊዜ የሰው ላይፍ ኮምፔር የምታረግ፣ ሁሉ ጊዜ የሰው ህይወት የምታይ፣ ሁሉ ጊዜ አንተን የምትመዝን በሰዎች መነጽር። ኦፍ ኮርስ ሽባ ሆነ ማትረባ ሆነ ከምንም ውስጥ የሌለበት ሆነ ልታወዳድር ብትችል ክፉ ነሽ ልላት አልችልም። ማትሰራ ሆነ የሌ ጓደኛዋ ባል የሚሰራ ከሆነ ኦፍ ኮርስ ሴት ነሽ ልትቀና ትችላለች ምናምን። ግን እኔ እያልኩ ያለሁት በቃ ያለህን ህይወት ወደዋለች አይደል? የደበቃት ነገር የለም አይደል? ያን ህይወት እንደሚኖር እንደሚጥር አይታለች አይደል? አሁን ያለበትን ስታተስ ሰክሰስፉል ከሆኑ ሰዎች ስታተስ ጋር ያወዳደረች ማሰቃየት። እንትና ዱባይ ሄዱ፣ እንትና ቫኬሽን ሄዱ፣ እንትና እንደዚህ ያረጉ። እንግዲህ ዛሬ ቪዲዮዎች እነዚህን ይመስላሉ። በሁለቱም ርዕሰ ጉዳዮች ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ በመስጠት ሀሳቡን ማዳበርና ያላችሁን አስተያየት ሼር ማድረግ ትችላላችሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ቪዲዮ መለሳለሁ። እስከዛው ድረስ ይመቻችሁ።